ሰላም ጤና ይስጥልኝ። ይህ ስለምን እንማማር የተሰኘ ፕሮግራም ነው። ለዛሬ የልጆች ትምህርት አቀባበልና የኦቲዝም ምልክት የሚል አጭር መረጃ አጋራችኋለሁ። መልካም ቆይታ። ኦቲዝም በተፈጥሮ በሽታ ሳይሆን በተለየ መልኩ ማሰብ ነው። ይህን መነሻ በማድረግ አንድ ሕፃን በቤት ውስጥ ስሙን ማወቅ ካልቻለ ወይም ስሙ ሲጠራ ምላሽ ካልሰጠ፣ በቤተሰብ መስተጋብር ውስጥ ራሱን ካላስገባ፣ ለብቻው አዘውትሮ የሚጫወት ከሆነና በቤት ውስጥ ሆነ ከቤት ውጭ በሚፈጠሩ ድምፆች በከፍተኛ ሁኔታ የሚረብሽና ሁለቱንም ጆሮዎቹን የሚይዝ ከሆነ፣ በሚራመድበት ወቅት አዘውትሮ ጣቶችን የሚጠቀም ከሆነና የእግሮቹን መዳፍ ለማሳረፍ የሚቸገር ከሆነ፣ ለብዙ ጊዜ ድብርት ውስጥ ከገባና በተከታታይ ሳምንታት የእንቅልፍ ማጣት ካለበት የኦቲዝም ምልክቶች ስለሚሆን ክትትል ማድረግ ይጠበቅብናል። በትምህርት ቤት ውስጥ ያለውን መረጃ ስንመለከት ከእድሜ እኩዮቹ ጋር የማይጫወት ከሆነና አዘውትሮ ብቸኝነትን የሚመርጥ ከሆነ፣ የሰውነት ክፍሎችን በመጠቀም ምልክቶችን ማሳየትና መግባባት ካልቻለ፣ አይን አፋር ወይንም ከእድሜ እኩዮቹ ጋር አይን ለአይን መታየት ካልቻለ፣ ከመምህራኑ ጋርና እንደዚሁም ከቤተሰብ ጋር ወይም ማንኛውም ከሚጠራው አካል ጋር አይን ለአይን መታየት ካልቻለ፣ እንደዚሁም የሚሰጠውን መመሪያ መተግበር ካልቻለና ካልተገነዘበ፣ ሃይፐር አክቲቭ ወይም ፈጣን የሆነ ወይም እጅግ በጣም ዘገምተኛ ፓሲቭ ከሆነ፣ በስሜት ውስጥ ከፍተኛ የሆነ ስሜታዊ ባህሪ ካለው ወይም እጅግ በጣም ዘገምተኛ የሆነ ስሜታዊ ባህሪ ካለው፣ እንደዚሁም ብዙ እረፍትን የሚመርጥ ከሆነ፣ በተጨማሪም መደጋገምን የሚያዘወትር ከሆነና በጋራ መጫወትን የማይወድ ከሆነ የኦቲዝም ምልክቶች ሊሆኑ ስለሚችሉ ከፍተኛ የሆነ ክትትል ማድረግ ይጠበቅብናል። በሚቀጥለው ምን አይነት ድጋፍና ክትትል ማድረግ ይኖርብናል የሚለውን የምንመለከት ይሆናል። መልካም ጊዜ።